ሰው ሃፒ በርዝዴይ ማለት የማይቻልበት ጊዜ ደርሰናል። በጣም ወዳችሁ ነት ይቅርታሽ ከልብ መሆኑን ማወቅ አለብን። ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ሃፒ በርዝዴይ እንዳዞይ ማርያም ይሄኛው ሰርፕራይዝ ዚህ ሰርፕራይዝ ይዝ በቃ እኔ በየትኛው የሶሻል ሚዲያ ሂስትሪ ታይቶ ተሰምቶ የማይታወቅ በጣም ትልቁ ጊፍት ነውና ይቅርታ 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 ይቅርታ። ሰላም ወደ ዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ያው እንግዲህ ከ10 ቀን በኋላ ወደ ዩቲዩብ ተመልሰናል። ከዚህ በፊት የነበረው ቪዲዮ ላይ በጣም ብዙ ሰዎች ሀሳባችሁን ስትሰጡኝ የተለያዩ ነገሮችን ስትሉኝ ነበረ። ያው የተፈጠረው ነገር በመጥፎ መልኩም የተረዳችሁት አላችሁ፣ በጥሩ መልኩም ተረድታችሁ ሀሳባችሁን የነገራችሁኝ እንደዚህ ብታረግ ብላችሁ ያላችሁኝ በጣም ብዙ ሰዎች አላችሁ። ሁላችሁንም ከልብ አመሰግናለሁ። እኔ ቪዲዮ ላይ በዚህ መልኩ አስተያየት ሲሰጥ ሀሳብ ሲሰጥ አይቼ አላቅምና በጣም ገርሞኛል። ያው የተፈጠረውን ነገር አይታችኋል። እኔ እንደዚህ ይሆናል ብዬ አልጠበቅኩም ነበረ፣ ግን ያው አንዴ የሆነው ይሆናል። በጣም ብዙ ሰዎች ይቅርታ ጠይቃ ታረቁ፣ የተፈጠረው ነገር ይስተካከል እያላችሁ የተለያየ ሀሳብ ስጡኝ ስለነበረ እኛም ከተገናኘን 10 ቀን ሆኗል። እንዳልኳችሁ ቪዲዮም ሰርተን አናቅም፣ ቲክቶክም ቪዲዮ ሰርተን አናቅም፣ ተገናኝተን ተደዋውለን አናቅም። ዛሬ በእርግጥ ልደቷ አለፈ፣ በመሀል ልደቷ አለፈና ከ4 ቀን በፊት ነበረ ልደቷ። ለልደቷም አላገኘኋትም ምናምን ነገር ያንን ሁሉ ነገር ለማካከል ዛሬ የቤት ትንሽዬ ኬክ አዘጋጅቼ የጠበኳት ነው። ዛሬ እሷንም እናንተን ይቅርታ ለመጠየቅ ይሄን ቪዲዮ እየሰራው ነው ማለት ነው። እስከ መጨረሻው አብራችሁኝ ሁኑ። ቤት ያለው ነገር አሳያችኋለሁ። ሰብስክራይብ እያደረጋችሁ ይመቻችሁ። ለማንኛውም እንግዲህ ጋይስ ያው እዚህ ጋር እንደምትመለከቱት ኬክ አዘጋጅቼላታለሁ። እዚህ ስጦታ አለ። ይሄን ስጦታ መጨረሻ ላይ እናንተም እሷ መጨረሻ ላይ የምታዩት ይሆናል። እሷ እየመጣች ነው። ኦልሬዲ ጠርቻታለሁ፣ እየመጣች ነው። እዚህ ጋር ደግሞ ይሄን አሻንጉሊት የገዛሁት ለሷ ነው። የመጀመሪያ ስጦታዬ ነው። እናንተም በጣም ብዙ ነገር ስላላችሁኝ እሷም ደግሞ ስልኬን እያነሳች ስለነበረ የምርም ተቀይማኝ ስለነበረ ያው እንግዲህ ይሄን አድርጌላት ከታረቀችኝ እሰየው፣ ካልታረቀችኝ ደግሞ እናንተን አማላጅ የምትሆኑ ይመስለኛል። አማላጅ ትሆኑኛላችሁ ብዬ ተስፋ አደርጋለሁ። ለማንኛውም እሷ እየደረሰች ነው ኦልሬዲ። በቃ እኔ በአጋጣሚ ስራ ላይ ነበርኩ ምናምን ነገር ደርሻለሁ ስትለኝ በጣም ነው እየሮጥኩ የመጣሁት ምናምን ነገር ላበላወኛለሁ ምናምን ነገር ብቻ እሷም ፕሮግራሙም እንዳይበላሽ ያው በጣም የቻልኩትን እያደረግኩ ነው። ለማንኛውም ይሄን ነገር ከፍተን እናሳያችኋለን ማለት ነው። ኬክ ነው ሳምቡሳ ነው? እናሳያችሁ። መልካም ልደት ለሲንዲ፣ መልካም ልደት ለሲንዲ። እንዳሰማኝ ብዬ ነው ጋይስ፣ እየመጣች ስለሆነ በርጋ ከደረሰች ትሰማኛለች ብዬ ስለማስብ ነው እንደዚህ ማልጭሆ። ለማንኛውም እንኳን ተወለድሽልን። እኔ በእርግጥ ወድሻለሁ። አንቺ ተወጂኛለሽ ወይ ነው ጥያቄው። አንቺ ወደሽ ሌላ ነው። ምን ልሆንልሽ ምን ትሆኚልኝ ነው ጥያቄው። ለማንኛውም እንደዚህ እናደርገዋለን። ይሄንን ነገር ርጭታችንን መሀል ላይ እንሰካዋለን። ልብ ቅርጹ ላይ እንሰካው፣ እዚህ ጋር እንሰካው። ልብ ዋለ ተወጋው ነው ሲጀምራችሁ። ይሄ መታየት ያለበት ለሷ ማለት ስለዚህ እንደዚህ ላድርግላት። እንደ ገረበትኳ። ኦኬ፣ እሱ ጋር ነው የምትቀመጠው። እሷ እዚህ ጋር ነው የምትሆነው። ስለዚህ እዚህ ጋር ትሆን፣ እዚህ ጋር ይቀመጥ ይሄ ነገር። እዚህ ጋር ይሄን ስጦታ አልኳችሁ መጨረሻ ላይ ነው የማሳያችሁ። ለማንኛውም እሷ እስከምትመጣ እንጠብቃለን እና በዚሁ አጋጣሚ በባለፈው ቪዲዮ የተቀየማችሁኝ፣ ያዘናችሁብኝ፣ የተከፋችሁብኝ ሰዎች በሙሉ በጣም ይቅርታ። የሆነው ነገር ሁሉ እኔ አስቤው አይደለም፣ አጋጣሚ የሆኑ ነገሮች ናቸው እና እንደዚህ አይነት ነገሮች ሲፈጠሩ እኔ በጣም በግሌ ይቅርታ ጠይቃለሁ። እንደዚህ አይነት ነገሮች ሲፈጠሩ ደግሞ እንደ ቤተሰብ እኔም የምታውቁኝ ሰዎች እንደዚህ አይነት ማንነት እንደሌለኝ ታውቃላችሁ። እንደዚህ አይነት ነገር ሲፈጠር ማቲያስ እንደዚህ አይደረግም፣ እንደዚህ ባታደርግ፣ ይሄ ነገር ቢሆን፣ ይሄ ነገር ባይሆን ብላችሁ እንደዚህ እንደ ወንድም እንደ እህት እንደ ልጅ እና እንደ ታላቅ ወንድም እንደዚህ እንድትመክሩኝ ነው የምፈልገው። ያው መስተካከል ያለባቸውን ነገሮች እያስተካከልን ረጅም ጊዜ ስለምንቆይ እናንተን ለማስደሰት እናንተን ለማዝናናት ነው ሁሉንም ነገር የምንሰራውና የሆነ ሳጠፋ እንደዚህ እያላችሁ ብትመክሩኝ ደስ ይለኛል። እኔ ማለት ነው ከምትቆጡኝ። እኔ አሌክስ አሉ አትቆጡኝ እና እንደዛ ብታደርጉልኝ አሪፍ ነው። እንግዲህ ይህንን ፕሮግራም ለማዘጋጀት በዶላር ነው በጣም ብዙ ብር ነው የወጣሁትና እንግዲህ ይቅርታ እንደምታደርግልኝ ተስፋ አደርጋለሁ እና በጣም ሲንዲዬ እኔ እወድሻለሁ የኔ ምርጥ እህት፣ የኔ ውድ እህት። ስለባለፈውም ነገር በጣም ይቅርታ። ከመምጣቷ በፊት በእናንተ ስም ይቅርታ ጠይቃለሁ። ከመጣሽ በኋላ ይቅርታ እንደምታደርግልኝ በጣም
እርግጠኛ ነኝ። እንግዲህ ይህን ሁሉ ነገር አድርጌላት ልደትሽን እኔ ልደቴን አክብሬ አላውቅም። እንግዲህ ከዚህ በፊት የነበረውን ቪዲዮ ካያችሁት ምናልባት እኔ ከአንድ ወር ከምናምን በፊት ነበረ ልደቴን ያከበርኩት ራሴ ነኝ። ሰርፕራይዝ አላከበረችልኝ። ግን እኔ ስላስቀየምኳት በቃ ይቅርታም ለማለት ይህን ሁሉ ነገር አዘጋጅቼ እዚህ ውስጥም ስጦታ አዘጋጅቼ ስጦታውም በእናንተ ስም ነው የምሰጣት። የምር እግዚአብሔርን ነው የምላችሁ። ይህን ስጦታ የምሰጣት በእናንተ በዩቲዩብ ቤተሰቦቼ ስም ነው ብዬ ነው የምሰጣት። ምን እንደምትል አብረን እናያለን። ስጦታው ምን እንደሚሆን አብረን እናያለን። ይህን አሻንጉሊት ከኔዘርላንድ ነው ያስመጣሁት። በጣም ውስጡ ምን እንዳለ ሊገባቸው አይችልም። በጣም እና ምንድን ነው በጣም በጣም ውድ አሻንጉሊት ነው። እያንዳንዱ ማቴሪያል ኢምፖርት የተደረገ ነው እና ተወዷልሽ ብዬ ተስፋ አደርጋለሁ። ልደብቀው እንዴ? ልደብቀው? ጓዳ አድርገው። ሁለቱንም ልደብቀው። ሁለቱንም በኋላ ስጣታለሁ፣ አሳያታለሁ። እንግዲህ እንደምታዩት ኬኩ እንደዚህ አይነት ኬክ ገጥሞኝ ያውቃል። ለማንኛውም ይሄን ያህል ከተዘጋጀን ይበቃል። እሷ ስትመጣ ደግሞ ያው ካሜራ ማለችን እዛ ጋር ይሆንና እኛ እዚህ ጋር ሆነን ርጅቱን ምን ከፍቶ ይላት ይሆናል፣ ምን አፈነዳላት ይሆናል። እንግዲህ ሆፕፉሊ ትወደዋለች፣ ትዝናናለች። በትንሹም ቢሆን እኔ የቻልኩትን አድርጌያለሁ። ማድረግ በምችለው በራሴ አቅም ለመዘጋጀት ሞክሬያለሁ። ሲንዲዬ የኔት እንግዲህ በጣም ይቅርታ፣ እናንተንም በጣም ይቅርታ ስላስከፋኋችሁ፣ ስላስቀየምኳችሁ በጣም ይቅርታ እና ሀሳቦቻችሁን ተቀብያለሁ እና እኔም ወዳቸዋለሁ። ደግሞ በጣም ብዙ ሰው የተቆጣኛል፣ በጣም የምር የተቆጣኛል። እግዚአብሔርን ነው የምላቸው የምር እኔ እንዴ ምናምን አልኩ እንዴ እኔ በጣም ትልቅ ነገር ነው ብዬ ስላላሰብኩት ነው ያኔም ችላ ያልኩት እንጂ ይህን ያህል በቃ በእኛ መሀል ያለው ነገር በእኛ በጓደኝነታችን መሀል ያለው ነገር እንደዚህ በትንሽ ነገር ያራርቀናል፣ ያቀያይመናል ብዬ ስላላሰብኩ እናንተም ደግሞ በዛ መልኩ ትረዱታላችሁ ብዬ ስላላሰብኩ ነው ዘም ያልኩት እንጂ ያኔ እሷን አስቁሜ ይቅርታ መጠየቅ እችል ነበረ። ግን ዛት ማች አይሆንም ብዬ ስላሰብኩ ነው። ብቻ ለማንኛውም አሁን ሁሉም አልፎ አዲስ ዓመት ነው። ሁላችንም ይቅርታ ተጠያይቀን አብረን የምንሆንበት ሰዓት ነው። ሁላችንም ይቅርታ እንዳደረጋችሁልኝ ተስፋ አደርጋለሁ። ሰውም እየደረሰች ነው። በሬ እየተንኳኳ ነው። እሷ ናት። ሰብስክራይብ አድርጉ ጋይስ። በመከራ እንጂ አልገባኝም። ቤቱን ያሳሰበሽ እኔ አላሳሰብኩሽም። ሃይ ኤቭሪባዲ፣ ምንድነው? ምን በማስመልከት ነው? ሰው ሃፒ በርዝዴ ማለት የማይቻልበት ጊዜ ደርሰናል። ኦ ማይ ጋድ፣ እንደና ልብስ ለብሰሽ ነው ያትኝ። ሰርፕራይዝ አይደል እንዴ? እንዴት ነው የምንልሽ? አመሰግናለሁ። እንዴት ናችሁ? እንዴት ነው? ዌልካም። ምንድነው የምትነሰንሰው ማቲያስ? እፈስ ውሻ ሰብስብብኝ፣ በሩን ዝገው። አይ መጀመሪያ ደረጃ ስለመጣሽ በጣም አመሰግናለሁ። ሁለተኛ ሶኬቱ እንዳይነቀል እባክህን። ምንድነው? ሶስተኛ ደግሞ ማለት ነው ያው በጣም ብዙ ሰው የምሬ ነው የምልሽ፣ በጣም ብዙ ሰው በባለፈው ቪዲዮ የምር ተቀይሞኝ ቆንጆ ስልብ ነው ላይቭ ላይ ራሱ ማቲያስስ ምናምን ሲሉኝ ስለሱ ስም እንዳታነሱ ብያቸው ነበር። ያደረገኝን ሁላችሁም አይታችኋል። ከኔ እንግዲህ እንትኑን ያስፈልግም ማለት አይደል? እኔ እንዴት ከኋላ ተቀመጭ ይለኛል። ለማንኛውም ሃይ ፋሚሊ እንዴት ናቸው? አመሰግናለሁ። ኦ ማይ ጋድ ላንቺ ብለን ይሄን ሁሉ ነገር አድርገን እንግዲህ እንደዚህ ይቅርታ ፈረንጅ ባይዘው ይቅርታ ልባሉ። ብዙ ጊዜ ፈረንጆች ፊልም ምናምን ካያችሁ ሰው ይቅርታ የፎርጊቭነስ ልባላቸው ምናምን ነገር፣ እሷ ግን ውስጧ ጥቁር ነው። ይሁን ግን ይቅርታ ካደረገችልን በቂ ነው። ይቅርታ ከልብሽ ነው። እሺ አርጊላ ይሻል ቴንክ ዩ። ቁጭ ልበል መሰለኝ። ክብሪት ታምጣ። ማን ነው ላይ አይዋ እንዴት እንደተራራጥኩ አልገባሽም? አዩቱ አይደለም። አይ የምሬ ነው። ማቲያስ እንደዚህ ላበላብ ነጭ ላወጥቼ ዝም ትይኛለሽ? ወይ እንዴት ነው ማረብሽ? ደግሞ የጠፋሽ አይመስልም? እስቲ አትወናት ልደቱ የሱ ነው የሚመስለው። አንቺ የሌለሽባቸው አሰብ ዶሮ አገነጣጠር እያያችሁ ነው አይደል ጋይስ? አይ መዳነን አይ ቀለላላችሁ። ሙያ በልብ ነው። ወይ ዶሮ ላይ ተጫወተባት። ብዙ ነገሮችን አዘጋጅተን የቀረን ምንድነው? ክብሪት ነው። ክብሪት ደግሞ ማግኘት አልቻለም። ክብሪት እስኪመጣ ድረስ ትንሽ እንታገሳለን እና እስከዛ ድረስ አንዳንድ ነገሮችን ልበል። ከዚህ በፊትም እየነገርኳቸው ነበረ፣ እያስረዳኋቸው ነበረ። የተፈጠረው ነገር ያው ትንሽ ቢያደባብረን ምንና አንቺ ከኛ በላይ ደግሞ እነሱን አስደብሯቸዋል። ብዙ ሰው ቲክቶክ ላይ ሲጽፍልኝ ነበረ፣ ብዙ ሰው ዩቲዩብ ላይ ሲጽፍልኝ፣ ብዙ ሰው ኢንስታግራም ላይ ሲጽፍልኝ ነበረ፣ ብዙ ሰው ሲደውልልኝ ነበረ።
እንዴ እንዴ ምንድን ነው? እኔ የሚደርስብኝ ነገር አልገባችሁም? እንዴት በዚህ አይደል እንዴ? አረበስ አንቺ በጣም ብዙ ፋን ያለሽ ወዳችኋለሁ። በጣም ወዳችሁ ነት እንዴ ሰው እንዴት ነው በቃ ሰው እንዴት ነው ፍቅረኛውን ፊት ለፊት ወንበር ላይ ማስቀመጥ ያልቻለበት ጊዜ ላይ ደርሰናል። በጣም ጊዜው ከፍቷልና እባካችሁ መኪና አትግዙ። በቃ እንደዚህ አይነት ነገር እንዳይፈጠር መኪና አትግዙ፣ ይቅርባችሁ። በቅጥቅጥ እኔ ባንቺ ምክንያት የደረሰብኝ ኪሳራ በጣም ወዳችሁ ነት። ቴንክ ዩ በጣም ፋሚሊዎቼ በጣም ወረባሰማ እንደዚህ ሲል ቀላል ነው። እኔ የደረሰብኝ ነገር ግን እሺ ቴንክ ዩ ኧረ ሊለኮስ ነው። ሊለኮስ ነው። ለማንኛውም መጀመሪያ ማለት ነው የምርም ይቅርታ ብለሽ መሆኑን ማወቅ አለብን። ይቅርታሽ ከልብ መሆኑን ማወቅ አለብን። እንግዲህ ያው ዘመኑን 2018 ስንቀበል ያው በይቅርታ ያው የሰላም የፍቅር እንዲያደርግልን አርጊልሃለሁ ባንት ላይ በቃ አርጊለታለሁ። ጋይስ እኔ ቂም አልይዝም። እውነት እኔ ሁዴ ሻሽ ነው ቲማቲም ነው ቂም አልይዝም። ሻሽ ነው። ሰምታችኋል ያለችው ነገር ስለሁሉም ነገር ይቅርታ ግን ከደገማት ግን ጋይስ እናንተን ጭምር እሺ ጋይስ እውነት እንሰራለን። አንፎሎ በማድረግ ተባበሩ። አሁን ሁላችሁም ሰብስክራይብ አድርጉ። የሆነ እንግዲህ ያላችሁኝን አደረኩ ምን እንዴ ከዚህ በላይ ለማንኛውም ስንት ዓመቷ እንደሆነ ተናገራ እንዴ? ኦራ ተናገር አሻሽሽት ነው 30ን ደፍናለች። ሰው የራሱን ያወራል እንዴ? ረተው 30ን ይዛለች እና ወዴት ነው? ስናፕ ቻት ነው። ስናፕ ልታደርግ ነው። ሃፒ በርዝዴይ ታንክ ዩ ሶ ማች ነው። እሺ ያ ይለኮስ ችሎታው ነው። አንተ ክብሪት ላይ ስትንሽ Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. Welcome ladies, Randy. Welcome ladies, Randy. Welcome ladies, welcome ladies, welcome ladies. እንዴ ስንት ነው የገዛው ማቲያስ? ወይኔ ስንት ነው የገዛው? እሪማን እኮ ስላልነገረችኝ ነው እንጂ እንትን ቁጥሩን እንገዛላት ነበር። እንኳን ለዚህ በቃሽልን። ይቅርታችንን ስለተቀበልሽ እናመሰግናለን። ያው እናንተም ይቅርታ አድርጋችሁልኛል ብዬ ተስፋ አደርጋለሁ። አርጉለት በቃ እና አሁን አይንሽ ጨፍኝ። ምንድን ነው መነጽሩ? እንዳዞሪ ማርያም እኔ ያለው እንዴት እንዳዞሪ ስራ እንዳስ ምንድነው በማለት እግዚአብሔር እንዳዞሪ አንተ ፍራንክ ሰጭቶኛል። ማርያም አይደለም ጊንጡን ልታመጣው እንዳይሆን ማቲያስ። እኔ ሸረሪት ጊንጥ ምናምን ከምን ተበሰው? ወይኔ ታው ማቲያስ ትንሹ ይሄንኛው ያው በእኔ ስም ነው። እሺ ማቲያስ ይላል። ማቲያስ ትንሽ ማቲያስ ተብሏል። ይሄንኛው ደግሞ በዩቲዩብ ቤተሰቦቼ ስም ነው። ይሄንኛው ሰርፕራይዝ ዚስ ሰርፕራይዝ ኢዝ በቃ እኔ በየትኛው የሶሻል ሚዲያ ሂስትሪ ታይቶ ተሰምቶ የማይታወቅ በጣም ትልቁ ጊፍት ነውና እኔ እንግዲህ ከዘመን ዘመን ይሻገራል ብዬ ተስፋ አደርጋለሁ። ይሄን ስጦታ ለሷ ስላበረከታችሁላት በእናንተ ስም ነው ስላልኳችሁ ይሄን ነገር ስላደረጋችሁላት በእኔም በሷም ስም ላመሰግን እወዳለሁ። አጨብጭብ። እኔ እንኳን አላየሁትም። እንግዲህ ምንድን ነው ፊቷን ጣለች። ኧረ እራሱን ያ ከነ ልብሱ እዚህ ፊታችን ካልመጠጠችው እኔ ይቅርታዬን አልተቀበለችኝም ማለት ነው። ፊታችን ካልመጠጠችው ይመጠጥልሃል። ስንት ቤት መኪና አደረከው? ኦ ማይ ጋድ
ደግሞ ሰማያዊ ከለር ነው እወዳለሁ። ከእንትኗ ጋር ማች ከምኗ ጋር ከልብሷ ጋር ምንም ማች የሚያደርግ ነገር የለም። ምንድን ነው? በቃ ሌላ ስጦታ የለም? ምንድን ነው? ለምን የምትቀልዱ? ቤት አለ ስጦታዬስ? ለምን ስጦታ እንደዚህ እንዲህ ተሸክሜ እንዴት ነው? እኔ አይመቸኝም። በጣም አመሰግናለሁ። ቴንኪው በጣም ምንም አይደል። አሻንጉሊቱ እኔ እኮ ነኝ የገዛሁት። በቃ እሺ። ያው ወደፊት ደግሞ ከዚህ በኋላ ለአንቺ ሳይሆን ምንም ነገር ቢፈጠር ብንጣላ፣ ብንደባደብ፣ ብንፈነካከት እኔ አይመለከተኝም። ከዚህ በኋላ ኃላፊነት መውሰድ ያለብኝ ወደፊት ለምትወልደው ልጅ ነው። ማጠራቀም ያለብኝ ለዛ ነው። ምክንያቱም መሆን ይችላል። ከዚህ በኋላ እንግዲህ እኔ በጓደኝነት በኩል ከዚህ በኋላ ደግሞ እንደ አጎት ነው። ገብቷችኋል? እንደ አጎት ለወደፊት ብዙና አልቻሉ እንዴ? ምን አውቃለሁ። ሰምቼ እኮ ነው ተነግሮ ነው ይቻላል። ለማንኛውም እንኳን ተወለድሽልን። አመሰግናለሁ። ቴንኪው በጣም ይሄን አመት ደግሞ ይሄን አመት ሰርተሽ ሀብታም ሆነሽ መኪና ገዝተሽ ቤት ገዝተሽ ሚሊዮን ቢሊዮን ትሪሊዮን ኳድሪሊዮን የሚኖርሽ አሜን አሜን አሜን። የካርድ ላኪልኝ ስልሽ ዝም ብለሽ 100 ብር የምትልኪልኝ አመት ያርግልሽ። አሜን። ተትረፍረፊ። አሜን። ሙልት በይ ውለጂ ክበጂ። በቃ ምንም እኔ ከዚህ በላይ ምርቃት የለኝም። አሜን። በቃ እናመሰግናለን። አሜን። አዎ መቅረስ ትችላለሽ። እሺ። ኧረ እንዴ ተከፍሎበታል እንዴ? ያማል እንዴ? ወይስ ልትመልሰው ነው? ኧረ ችግር የለውም ችግር የለውም ችግር የለውም። ቁረሹ የታባቱ Happy birthday to you, happy birthday to you, happy birthday, happy birthday, happy birthday to you. ድፎ ዳቦ አደረግሽዋ? ምንድን ነው? 4 ቦታ ልትቆርጪው ነው እንዴ? ምንድን ነሽ አንቺ? ይሄ እኮ ድፎ ዳቦ እኮ። አንዴ ገዝተነዋል። አንመልሰው። አይመለስ። ቁረሽ የታባቱ። አይ እንዴ ምን ሆነሽ ነው? አንድማ እንደዚህ አትደግሚም? አንዴ ዳይት ነው በቃ ማተስ ይሄን የሚያክል ትበላ እንደ አይ እንዴ መስሎ እንጂ የለም እኮ በዛው ልደት ነው እዴ ዋው አይ ምንድን ነው የሚለው? ካራሜል ካንዲ ካንዲ ቼኮላት ፍቅር ውድድ ልጅቷ ዚስ ኬክ ኢዝ ስፖንሰርድ ብሮት ዩ ባይ ፍሬንች። ለምን እታጠባለሁ? ልጁ እንደውም ውሃ አይወድም። እኛ ቤት ውሃ የለም። በሳምንት አንዴ ነው። ወንዝ እንወርዳለና ክረምት አልወጣ ለገዳዲ አለ ባቡጋያ አለ ባቡጋያ ጣና አለ አባይ አለ አባያችን ተመርቋል ተገድቧል። መዋኘት ትችላለህ። እዛ ሄደህ አሳ እኮ ነው አኳማ ነው። ይኸው ለማንኛውም ያው ይቅርታ አድርገሽልናል። አድርጌላችኋለሁ። እናንተም ይቅርታ አድርጋችሁልኛል። ይሄን ሁሉ አድርጋችሁልኛል። አመሰግናለሁ። በጣም አመሰግናለሁ። ሁላችሁንም እወዳችኋለሁ። እንግዲህ ስለሰጣችሁኝ ሀሳብ አስተያየት በጣም አመሰግናለሁ። የተቆጣችሁኝ ሰዎች፣ የሰደባችሁኝ ሰዎች አድቡ። እናንተ አድቡ እንጂ ተው እንጂ እንዴ ትልቅ ሰው እኔ እኮ በእድሜ በልጣችሁ እንጂ አላንሳችሁ ማለት ነው። አዩ ለማንኛውም ሁላችሁንም አመሰግናለሁ። ሁላችሁንም እንኳን ለአዲሱ ዓመት በሰላም አድረሳችሁ። ዓመቱ የፍቅር፣ የጤና፣ የሰላም፣ የአንድነት፣ ሀብታም፣ የመትረፍረፍ ዓመት ያደርግላችሁ። አሜን አሜን በሉ። ኮሜንት ላይ ሀሳብ አስተያየታችሁን እዚህ ላይ ጻፉልኝ። የባለፈውን መካካስ መቻል አለብን አይደል? እና ሰብስክራይብ ላይ ኮሜንት ሼር ማድረግ እንዳረሱ። እንወዳችኋለን። አንቺንም ወድሻለሁ። ልቀሻለሁ። አሁን ወደ ኬኩ መብላት ስነ ስርዓት እንገባለን። እኛ እንበላለን። እናንተ መልካም ጊዜ ይሁንላችሁ። እንወዳችኋለን። ከዚህ በኋላ እንግዲህ ቆንጆ ቆንጆ ነገር ወደ እናንተ እየሰራን የምናደርስ ይሆናል። አዲሱን ዓመት እንግዲህ በሰላም በፍቅር ቆንጆ ቆንጆ ነገር እየሰራን የምናደርስበት ዓመት ነው ብለን ሳንጨርስ ነገር ተፈጥሮ ነበር። አሁን ተፈቷል። ያው ዋናው እርቅ መውረዱ ነው። እርቅ ይሁን ብለነዋል። ይሄንን ቤት እርቅ ይሁን ብለነዋል። ከዚህ በኋላ ቆንጆ ቆንጆ ነገሮችን እየሰራን ቶሎ ወደ እናንተ የምናደርስ ይሆናል። አብራችሁ ስለሆናችሁ እናመሰግናለን። ምን ይሁን ያልከው ማታ ሰብስክራይብ አድርጉ። እርቂውን መልአኩ አይታረቀ እንደዚህ አድርጉት። እርቂውን ይለኛል እንዴ? ለማንኛውም ሁላችሁንም እናመሰግናለን። እንወዳችኋለን። ባይ። ሰብስክራይብ በትንሹ ማቲያስም በትልቁ ማቲያስም በፈረንጅም ስም በሲንግዬም ስም ሰብስክራይብ አድርገሻል? ሰብስክራይብ
ሼር፣ ኮፒ ሊንክ ፒስ